ሴት ፒስ ኤፍሲ ባጋት ዘገን ይላል አባቴ። እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን እኮ አይደብረውም። ገባህ አይደል? ግን 3 ፖይንት ኤፍሲ ለምን አትለው? እሱ አንተን ያናዳል። ተመሳሳይ ነገር እኮ ተመሳሳይ። ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንወጣለን። ስለዛ 3 ፖይንት ኤፍሲ ብትለንም ቅር አይደለም። አንድ አይነት ነው፣ አንድ አይነት ነገር ስለሆነ ማለት ተረዳኝ አይደል? አናዘር ክሊን ሺት አናዘር 0 ኦን ታርጌት። እናንተ በኦን ታርጌት እኛ በጎል ማንም አያሸንፈን። ዛሬ አሁን ሰው 2-0 አሸነፈ። አንድ ኦን ታርጌት ቢኖር 2-1 ነበር የሚሆነው፣ 2-1 ነበር የሚሆነው። ግን 2-0 አሸነፈ። ግሬት ቦል ኦፍ ቻይና ነው እየገጠምክ ያለው። እጥር ነው በቃ ምን ነው 6 ፓስወርድ ምናምን ገባሽ አይደል? እኛ 9 ጌም አንድ ጎል ነው የገባው። 9 ጌም አንድ ጎል ነው። 9 ጌም በተከታታይ መሸነፍ ጎል ምዳል ሰለቸኝ። እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ቋቅ ብሎ የነበረ። ግን አንድ ቅሬታ አለ። አንድ ቅሬታ አርቴታ አውት የሚያስብል እኔ ክሬቲቭ አዋርዱን ካላሸነፉኝ አርቴታ አውት በቃ። ፕሮፋይል ላይ ባለው ቪዲዮ ገብተሽ ቮት አድርጊ። ፓፖቴ ማንም ብትሆን ይሄን ቪዲዮ እስከዚህ ድረስ ራሱ የሌላ ክለብ ደጋፊ እያየ ነው። አያ በነጻ ተተዳደር ገብተህ ቪዲዮን አይተህ በዛ መሰረት ቮት አድርጊ። ዱቄት አሎ ናስቲ ወጣ በል ወደዚህ እስቲ ና ወጣ በልና እስቲ አናግረኝ። ምንድነው የምትለው? ምን አይነት ግን ቡድን ያለ ጀማው ምን? ኧረ ተው ቡድን ይሞክርበት። ፈርስታፍ ምንድነው የቡድን እየሰራ ያለው እንዴ? ከባድ ጥቃት እየፈጸመ ነው የአርሰናል ሚሉት ቡድን። እንዴት ነው ጫወታን አስደባሪ ማድረግ ሲፈልግ ማስደበር የሚችለው? እንዴት ነው ማስቆጠር ሲፈልግ ጎሊዶ የሚያስቆጥረው? እንዴ ይሄ እኮ እግር ኳስ በባህሪው መመጣጠን አለበት። ገብቷል? ያን ቡድን ይሞክርብሃል፣ አንተም ትሞክራለህ። ገብቷል? ከዛ አንተም ታገባለህ፣ ያን ቡድን ያገባባል። አንተ ብዙ አግብተህ ታሸንፋለህ። እግር ኳስ እንደዛ ነው። ይሄ እኮ በቃ ፍጹም ዶሚኔት ያደረገ ቲም እኮ ነው። ማንም እናቱ ይወለድ። ለምን 19ኛችሁን ቡድን ተደራጅታችሁ መጣችሁ? ለምን አገጡን? አንደኛው ግጠሙን በቃ መሪነታችንን አጠናክረን ቀጥለናል ነው መልጀመው። ከዚህ በኋላ እናቱ ወለደችው ቡድን አስቆመንም። በቃ ዘብሎ መሄድ ብቻ ነው፣ ወደፊት መገዝገዝ ብቻ ነው። ጀመው ሼር ኮፒ ሊንክ አርግ፣ ለሁሉም አዳርስልኝ። እየመጣህ ይሰጣል በልኝ። ከፈለክ እየመጣንም እንሰጣለን። አርሰናል አሸንፏል። ሴት ፒስ አጌን ምንም ጥያቄ የለውም። ዴድሎክ ምን ሰብሮ በሴት ፒስ ነው። ከዛ በኖርማል ጨዋታ እናገባባቸዋለን። ደግሞ ምን አይነት ጨዋታ ነው ስንጮት የነበረው እንዴ? ዮኬሬሽ አገባ ዛሬ ከስንጊ። ወይኔ እኔ ፕሪሚየር ሊግ ላይ አዌይ ጌም አግብቶ ያቀመ ሰውዬ ዛሬ የመጀመሪያ አዌይ ጎሉን ያገባው። ምን አይነት ጨዋታ ነው የተጫወት ነው ዛሬ? የሚገራርም ፓስ እያደረገ ነበር። ራሱ ለሳካ ሰጥቶት ሳካ 2 ያለቀለ ኳስ ነው ዛሬ ይሳተው። 4 ባዶ ምናምን የሚያልቅ ጨዋታ ነበር። ዮኬሬሽ ተቀይሮ ወጥቷል ማለት ነው። የሆነ ሰውዬ ልብሱን ጎትቶት ነው። ልብሱ ጽድት ያለ ስለሆነ ልብስ ከፈለጋችሁ ማለት ነው ይውላችሁ 22 አውራሪስ ዘመን ፋሽን ማለት ነው። ጽድት ያለ ልብስ አለ እዚህ ጋር እንደማስቀምጥላችሁ የሚያማምሩ ማለት ነው። ገባችኋ? ሙሉ ጨዋታውን ግን ዛሬ በልጠናቸው ነበር የተጫወት ነው። ሳካ በዚህ በኩል ምን ሆኖ ነው? ሳካ በጣም ቀንሷል። ኦዴጋርድ እስኪመለስ ድረስ ልክ የሚሆን አይመስለኝም። የምሬ ነው። ቲምበር እንደ ሁልጊዜው ትሮሳርድ ግን ዛሬ ዎከርን 2-3 ሎንጬ እየለቀለቀ ሲጫወት ነበር። በጣም የሚያምር ጨዋታ ማለት ነው። ራይስ ክሮስ እንዲያረግ መፈቀድ የለበትም። ፕሪሚየር ሊጉ ሊከለክለው ይገባል። እንዴ ክሮስ ሲያነሳ ጎል ነው። እንግዲያው ማን ደፍሮ ይሞክረኝና፣ አረ ምን አይነት ቡድን ነው? አረ ቢያንስ ሞክሩብን። ሰከንድ አፍ እኮ ማለት ነው እንዲሞክሩ ያላረግነው ጥረት የለም። ሰጠናቸው፣ አቀበላ የለም፣ ወፍ የለም። አርሰናል ነው ይሄ የድሮ ኦልዲስ፣ ይሄ ካቴና የሚባለው የጣሊያን ቲሞች ትይዝሏቸዋል። የጣሊያን ቲም መች ይከላከላል? ማጋሌሽ ብትል ሳሊባ ብትል እየደበራቸው እኮ ነው። ታውቃላችሁ፣ መዝናናት ሲያምራቸው ይነጥቋቸውና መልሰው ኳሱን ይሰጧቸዋል። እንዴት ይጮቱ? አልቻሉማ፣ መፈተን አልቻሉም። ራያ ደሞዝ መቀነስ አለብህ። ያለ ስራ እየወጣህ ነው ወይ ደግሞ ማለት ነው እንደ ጆተን ይበረኛ ገልብጠን ነው የምንገባላችሁ ከዚህ በኋላ። ይደብራላ። አንመጣጠንም። አንድ ኦን ታርጌት ደስ አይልም። ፋርመርስ ሊግ እኮ ብያችሁ ነበር። ፋርመርስ ሊግ አስመሰል ነው። አረ ይሄ ልጅ ምንድነህ? በእናትህ ምንድነህ? በዚህ ሰዓት ማለት ነው the best midfielder የሚያክለው የለም። ጽድት ያለ ክሊን የሆነ ሚድፊልደር ማለት ዴክላን ራይስ ነው። ዛሬ ማለት ነው አርሰናል ብቻ አይደለም 2-0 ያሸነፈው፣ ዴክላን ራይስ ነው 2-0 ያሸነፈው። የሚገርም ጨዋታ፣ የሚገርም ፐርፎርማንስ። አተ አይተሃል? የሆነ የትራፊክ እኮ መብራት ነው የሚመስለው። አረንጓዴ የትራፊክ መብራት። ተሳስተሃል። የኛው አይበገረው ቡድን ለተከታታይ 9 ጨዋታ ረሚም። አረ እስቲ ተውት እስቲ አንድ ጎል እንኳን አግቡበት በእናታችሁ። 9 ጨዋታ አንድ ጎል እንኳን አግቡበት። አረ ኩራ ያርሰናል ደጋፊ ደረተን ነፍተ
ሂድ። አርሰናልን የሚያቆመው ጠፋ። አረ ወገን ዝም አትበሉ። አረ ተንቀሳቀሱ፣ የሆነ ነገር አድርጎ እንጂ። አረ ታምር ነው እንዴ! ከዛሬ ጋር ጨምሮ ማለት ነው ያለፉትን 7 ጨዋታ አርሰናል ላይ አንድ ጎል እንኳን አልተቆጠረም። አርሰናል ላይ አንድ ጎል ማግባት የማይቻልበት ዘመን ላይ ደርሰናል። እንዴ ተውት እሺ። እሱን ኦን ታርጌት ራሱ እኮ ታምር ነው። ምን አይነት ተከላካይ ክፍል ነው የተሰራው? እንዴት ነው የተገነባው? ግራ እኮ ነው የገባኝ በእውነት ነው የምላችሁ። ኧረ በስመ አብ። እሺ ስለ ሴት ቢሱ እኔ ስለ ኮርና አላወራም። በቃ አርሰናል ፔናልቲ ታገባላችሁ ወይስ ኮርና ቢባሉ በአሁኑ ሰዓት ምንም ግልጽ ነው። ኮርና እንደሚቀላቸው ግልጽ ነው። ለአርሰናል ኮርናን እንደ ፔናልቲ አይደለም ሙዝ ልጦ መብላት ቀሎታል። በቃ አርሰናል በቃ ኮርና ባገኘ ቁጥር እኛ መሳቀቅ ሆነ ስራችን። ኧረ ታምር ነው በእውነት። ዲክለር ራይስ የሚገርም ጎል፣ ጆክሬሽም እንግዲህ ዛሬ አስቆጥሯል። ብቻ አሁን በስንት ሆነ ልዩነታችን? ግራ ገባኝ። እኔ እኮ መቋጠሩንም ትቼዋለሁ፣ ግን ለነገሩ እንዴት ሳርግ እቋጥራለሁ? የኔ ክለብ ምርጥ ሳይሆን አንቺ ላይስ እንዴት እቋጥራለሁ? ወይኔ ወይኔ። ለማንኛውም ይመቻችሁ። ኮንጋ ግን የሚገርም ይመቻችሁ። ያው እንደተለመደው 2-2 ማለት ነው። ዛሬማ ኦን ታርጌት ራሱ አልነበረም። አረ እንደው ይሄ ክለብ እንደው አንድ አፈቅደም ጨዋታው እንዲያምር አንድ ጎል ምናምን መጀመሪያ አፈቅደ ምናምን ካምባክ ምናምን እኛንም ልባችን ለመስበር አትሞክርም ወይ? አንድ ይገባል ወይ 2 ይገባል፣ በዛው ያልቃል። በቃ ዛሬማ ኦን ታርጌትም የለም፣ ኦፍ ታርጌት ነበር። እዚህ ቲም ላይ እኮ እኔ የምሰራው ከዚህ በኋላ አንድ ጎል ከገባበት እኮ ነው እንዴት ገባበት ምናምን ብዬ ነው መስራት ያለብኝ እንጂ መሸነፉን ልርሳው እንዴ። በቃ ይሄ ዋንጫ የምር ቁማር የተበላ ዋንጫ ከወዲሁ በቃ የተረጋገጠ ዋንጫ የምር የተረጋገጠ ከወዲሁ በቃ ጭራሽ ኦን ታርጌት ይጥፋ። ኧረ በዙ ራያ ቆይ ምንድነው እንዴ? ደሞዝ ይቀንስ እንጂ ወይ እንዴ በነፃ በየሳምንቱ እንደዚህ ያለ እንዴ? ኧረ በስ ኧረ እናንተ አንድ አፈቅዱ የሆነ ካምባክ ሰርታችሁ አታሸንፉም? መግባቱን ስረስተነዋል። አረ ጎበዝ እየሞከርን አረ እየሞከርን እንውጣ እንዴ! አረ እየሞከርን ይከፋ ነው ይሄ ከፋ። በርንሌ ተጫወተ ነው የሚባለው። እናንተ ይመቻችሁ እንዴ ይመቻችሁ። አረ የአርሰናል ነገር አሳሳቢ ነው። ያው ሁለተኛ ከሆንን ያው መቋጠር ስለምጀምር ትላላችሁ፣ ግን የምር ትችላላችሁ ማለት በቃ 0-0 ቢያንስ እንደምትወጡ እርግጠኛ ሆናችሁ የምትጀምሩት። ከዛ የቆመ ኳስ ከተከለከለ ማለት ነው። የቆመ ኳስ ካለ ደግሞ እንደምታሸንፈው አውቃችሁ ነው የምትገቡት። አይ ሙሉ ክሬዲት አርቴታ ነው የሚወስዱ። በቃ ሀራም ፉትቦልም አላችሁት። እውነቱን ለመናገር ከጆዜው በፊት ቲም በላይ ሀራም አይደለም። ሎ ብሎክ አይጫወትም። ፋይናል ሰርቭ ትንሽ ኳስ የሚነካበት የሜዳ ክፍል የአርሰናል የሜዳ ክፍል እንደሆነ ታውቃላችሁ። ራሳቸውን የማይቀባበሉም በቃ ሲጀምር አያስጠጓችሁም ማለት ነው። እና አርሰናል በጣም ሌላ ሌቭል ላይ ነው። ቤተሰብ እኔ እጅግ በጣም ፈርቻለሁ ዘንድሮ አርሰናል። በምን አይነት ቋጠሮ እንደምናስቆማቸው አላውቅም። በምን አይነት ቋጠሮ እንዳንቋጥር ሲጀመር አውቀው ተመሳሳይ ታደርጉት። ተመሳሳይ ታደርጉት ምን ብለን እንቋጥር? የክለባችንን ጨዋታ ነው ያለው ወይስ አርሰናል ያለው? ማየውን ነገር ነው ያደርጉት። አሁንም ክሊንሺቱ እንደቀጠለ ነው ፋሚሊ። አርሰናል ላይ ማስገባት ተአምር እስኪመስል ድረስ ተአምር ሆነ እኮ አርሰናል ላይ ማስቆጠር ፋሚሊ። እኔ እኮ በቃ ኖ ቦል እያልኩ ነፍስ እያልኩ ነው ዝም ብዬ አፍስ ዘግቼዋለሁ። አሁን አይስቴክ አንድ አይስቴክ። ኧረ ፋሚሊ ፈራን። 9 ጨዋታ በተከታታይ በ7 ነጥብ እየመሩ ነው ፕሪሚየር ሊግ። ማንም ይደርስ ማንም ይዛቸው። እኛ እንኳን በቃ ለቻምፒየንስ ሊግ በሚለው በቃ አለ። በጣም ያስፈራል። ብራዘር እዚህ ቤት ክሬዲቱን ማን ይወስደው? ፈጣሪ ነው የሚወስደው ብራዘሬ። የምንም ቀያይ ሴጣን ምናምን የለም። ግን ያው ግራ የገባኝ ማለት ነው ተመሳሳይ እየሆነብኝ እኮ ነው ውጤቱ። ወላሂ ነው ምን እንደማወራ ግራ ገባኝ። ሁሉም ጨዋታ ላይ ጎል አይገባብንም፣ አግብተን ነው የምንወጣው ማለት። እኔ የባለፈውን ቪዲዮ ላስገባ እንዴ? እኔ ግራ ገባኝ። ግን ምን አይነት ክለብ ነው ያለን? ቪክተር ዮከርስ ደግሞ በእናታችሁ የአርሰናል ደጋፊዎች ኧረ በአላህ ቮት አድርግልን አድርጉ እያልኩ ያሉት ኮፒ ሊንክ ነው። ቪክተር ዮከርስ ዛሬ ምን አይነት የነሸጠ የሚገርም ብቃት ላይ አርቴታ ቀይሮ አስወጣውና አልገባኝም። ምን ችግር አለው በዚህ ጨዋታ ጎሎቹን ቢያድስ?
ምን አይነት ብቃት እያሳየን ነው? ለማንኛውም ዴቪድ ራያ የነ ማጋሌስን ሀቅ ነው እየበላ ያለው። ቁጭ ብለህ ወርቅ እንትንን ትወስዳለህ፣ አይሞከረብህም። ምን አይነት መከላከል ነው? በአላህ የሆነ ሰው አይሳሳትም። ለማንኛውም አርሰናል ዋንጫ በልቷል ነው የሚባለው። አሁን እየመራ ነው ሳይሆን የለም መምራቱን አረጋግጧል። የሚፎካከረው እንደሌለ እኮ ገና በፊርሞቹ ሰዓት በስኳት ጥልቀትም እኮ ታይቷል። ግን የለም ይደርሰን ነው። የአርሰናል ደጋፊ በደንብ ኮፒ ሊንክ አድርግ ይመቻችሁ። አረ ይሄን ቡድን የሚያስቆኝ ጠፍቷል ጋይስ። እንዴ አርሰናል አሁን ምንድነው እያስመለከተን ያለው? በቃ ቀለል አድርጎ ነው እያንዳንዱ ቡድን እያሸነፈ እየተመለከትን የምንገኘው። ዛሬ በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መድፈኞቹ አርሰናሎች በርንሌይን ከሜዳቸው ውጪ በመቅጠም 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ በመድፈኞቹ በኩል ሁለቱን ጎሎች ማስቆጠር የቻሉት ተጫዋቾች ቪክተር ዮኬሬሽ እና ዴክላን ራይስ ነበሩ። የቪክተር ዮኬሬሽ ጎል የተገኘችው ከሴት ፒስ ከማዕዘን ምት ሲሆን የዴክላን ራይስ ደግሞ ከክሮስ ነበረ፣ ከትሮሳርድ በተነሳች ኳስ ጎሏ መገኘት የቻለችው ማለት ነው። ለማንኛውም መድፈኞቹ አርሰናሎች በዚህ ጨዋታ ላይም መረባቸውን ሳያስደፍሩ በሌላ ክሊንሺት መውጣት ችለዋል። በአጠቃላይ በሁሉም ውድድሮች ባደረጓቸው 15 ጨዋታዎች 12ኛ ክሊንሺታቸውን ነው ማስጠበቅ የቻሉት። ይሄ በጣም ለማመን የሚከብድ ቁጥር ነው። ፕሪሚየር ሊጉ ላይ ደግሞ ጭራሽ አርሰናል ላይ ጎል ማስቆጠሩን ተውትና ኦን ታርጌት ሙከራ ማድረግ ራሱ አሁን ላይ የሚያስደንቅበት አይነት ደረጃ ላይ ነው የደረሰው። በርንሌይም በዚህ ጨዋታ ላይ ፈርስት ሃፍ ተውት ሙሉ እያንዳንዱ የማጥቃት እንቅስቃሴዎች ላይ ዜሮ ነበር ቁጥራዊ መረጃቸው ኤክሲጂን ጨምሮ ማለት ነው። ሙከራ የላቸውም ነበረ፣ ኦን ታርጌት ሙከራ የላቸውም ነበረ። እንዲሁም ደግሞ ቦክስ ውስጥ እንኳን ኳስ የነኩት 2 ጊዜ ብቻ ነበርና ምን ያህል በመከላከሉ ሶሊድ የሆነ ቡድን እንደሆነ ተመልክተናል ብዬ አስባለሁ። የአርሰናል ግብ ጠባቂ ዴቪድ ራያ በጣም እየደበረው ነው ብዬ ነው ማስበው። በቃ ከሙከራዎች ከእንቅስቃሴዎች እየራቀ ነው። በሁለተኛው አጋማሽ ነው እንደውም በርንሌዎች ትንሽ ጫን ብሎ ለመጫወት ጥረት ያደረጉት። ስቲል ግን ምንም አይነት ሙከራ ኦን ታርጌት ማድረግ አልቻሉም ነበረ። መድፈኞቹ አርሰናሎች ከዛሬው ድል በኋላ በ25 ነጥብ እንግዲህ በፕሪሚየር ሊጉ አንደኛ ደረጃነታቸውን አጠናክረው መቀጠል ችለዋል። ለማንኛውም በናናቤት ከአንደኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። ናናቤት ይለያል። ስለዚህ የመድፈኞቹ አስደናቂ እንቅስቃሴ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።